እና በቃ የሆነ መንገድ ላይ ሆነን እየመጣን ነው በቃ እዚህ ደርሰናል ካልናቸው ወይ ሰሚራ መጣች በቃ ነው የሚሉት። እኔ እንደ የሆነ ፍራቻ ልበለው አክብሮት ልበለው ራሱ ግራ እስከሚያጋባኝ ድረስ እና እንደዚህ አይነት ቤተሰብ የሚኖረን አንዳንዴ የራሳችን እንደ ቤተሰብ ስናያቸው እነሱ ደግሞ የልጅን ቦታ ይሰጡናል ብዬ ነው የማስበው። ያይ ከብዙ ጊዜ ያው የባል እናት የባል እህቶች ምናምን ይጣላሉ እኮ በተጨባጭ ብዙዎቻችን ውስጥ ማለት ነው። ሀቂቃ የራሳችን አመለካከት ነው። የእሱን ቤተሰብ ልክ እንደ ቤተሰብ አድርገን ካየን መቼም እናቴ ክፉ ብትሆን ከነ ክፋቷ ነዋ ክፋቷን ደብቄላት የሚይዛት የዛ ሰውን ቤተሰብ የባሌ ቤተሰብ እናቴ ናት ማለት ነው። ከነ ጉሌታቸው አብረን መሄድ አለብን ብዬ ነው የማስበው። እና ራሳችን ውስጣችን ንጹህ ልብ ካለ እነዛ ሰዎች ለእኛ ንጹህ ልብ የማይሰጡበት ምክንያት ምንም ነገር የለም ብዬ አስባለሁ፣ እንደ ራሴ ማለት ነው። እና ያው አባቶች አባት የሚባሉ አይደሉም። አላህ ሀያቷን ረጅም ያድርገው አለች በሀያቷ ወንድሙ የለም። አላህ ጀነቱል ፊርደውስን ይወፍቃቸው፣ መልካም ስራቸውን ይውደድላቸው። እስቲል ነው ታውቂያለሽ ኮች በጣም የምፈራው ነገር አንድ ነገር አለኝ ቤት ማለት ነው። እና ይችን ልጅ እንዳትፈታ ሲባል የሆነ ይሄ ወስያ ግን በጣም ይደብረኛል። አሁን ድረስ ይደብረኛል ወላሂ። ለምን አንድ ሰው የሆነ ፓርት ላይ የሆነ ችግር ይፈጠራል። ይሄ ሰው ወዶ ሳይሆን ተገዶ ነው ማለት ነው የሚኖረው። ይህንን ፓርት እጠለዋለሁ፣ ግን አባትየው ናቸው እንደዚህ ያሉት እና ከባድ ነው። እንዳትፈታት አሉት ወላሂ ቃል ፈሯል ሁሌም የሆነ በቃ እንዴት ነው እስቲል እኔ አላውቅም። ብቻ ግን እንትን የሚያደርገኝ ነገር እሱ ነው። የሆነ ነገር ቢፈጠርስ ብዬ ራሴን አስበዋለሁ ወላሂ። ለምን ሸይጣን አላ መሀል ላይ የት አባቱ በቃ እንደ ልብሽ አድርጊው እንጂ። ማሻአላህ ማሻአላህ። እሱ አታደርግ ምርጥ ሚስት ናት። ያው እንደ ልቡ የሚልሽ እኮ ያው በፍቅር በመልካም ማለቱ ነው። ሰየራይት ትክክል ነኝ። ተቀብያለሁ። ያ የስ ማሻአላ በሸጋነት ነው። እሙ አሚርዬ ሸጋ ሚስት ናት፣ ሸጋ እናት ናት፣ ሸጋ የአላህ ባሪያ ናት። እና ማሻአላህ ባሏን ሸጋነት ነው የምትሰጠው። ይሄ ደግሞ ደስ የሚል ስለዚህ ይሄ ማሰብ የለብሽም። ኦኬ ይሄ አባትሽ ሁለተኛ አባትሽ ለአንቺ ካላቸው ፍቅር መሳሳት ነው ይሄን ያሉት። በቃ ምንም እንቅፋት እንዲነካሽ ስላልፈለጉ ነው፣ ምንም ችግር እንዲነካሽ ስላልፈለጉ ነው። እና ይሄ ደግሞ ከአላህ የተሰጠሽ ውብ ስጦታ ስለሆነ አልሐምዱሊላ ነው። የራሱ ጥበብ አለው፣ የራሱ በረከት አለው፣ የራሱ ፕሮቴክሽን አለው። ስለዚህ በቃ መቀበል ነው ያንቺ ስራ እና ይህን ፕሮቴክት ማድረግ ነው። ላይክ እንደ አትክልት ይህን ሁለተኛ አባትሽ የሰጡሽን ሁለተኛ ወላጅሽ በትዳር ያገኘሻቸው አባትሽ የሰጡሽን የበረከት ዘር አንቺ ደግሞ ውሃ በየቀኑ ኢሕላስ ነው በኢሕላስ ትንከባከቢዋለሽ፣ ያድጋል። ግን አንቺ ነገር ሌት ካረግሽው እና ሁሌ ፊር ካረግሽበት ይህ አትክልት ውሃ እንዳማጠጣት ፀሐይ ብርሃን እንዲያገኝ እንደማድረግ አይቆይ ንፋስ መታው እንዴ እዛች ቀጠሏ አደረቀች እንዴ ምትይ ከሆነ መድረቁ አይቀርም ማለት ነው። እና ፊርስ ኦልዌይስ ይዘርፈናል። የሚያሳዘነሽ ነገር ፊር ኦልዌይስ ንፋስ እንዲገባ ያደርጋል። ዳውት ማለት ነው። ሸይጣን ይመቸዋል። አሁን ስኒክ አድርጎ መግባት ይችላል። ግን አይ እዚህ ጋር የለም ቢደርቅም ውሃ ጠጣዋለው ሪፍሬሽ ይሆናል እያልሽ በዛ የምትሄጂ ከሆነ ግን አልሐምዱሊላህ ሸይጣን ማህቻ አትበገረም። ፎከስ አለ ፈጣሪዋ ላይ ተወከለች ነች እያለ ያው ደጋግሞ በሌላ መንገድ ይሞክራል ማለት ነው። ነው አላህ ይጠብቀን ከሸያጢን እና አብሽሮ የኔ ቆንጆ በጣም አላህ በጣም ውብ ትዳርን ውብ ቤተሰብን ነው የወፈቀሽ በራህመቱ እና የብዙ እህቶቻችን ታሪክ ዲፍረንት ነው። እንዴት እየተሰቃዩ እንዳሉ እናትየው እንዴት እያሰቀቻቸው እንደሆነ አባትየው እንዴት እህት ወንድምየው እያሉ ደምንባ እያለቀሱ ነው እያሉት ማለት ነው። ሰው እውነትም ይሁን ሀሰት እየደረሰባቸው ያለው ነገር ሰላም አጥተው ከሰውነት ተራ ወጥቶ እያየናቸው ነው። እና አንቺ ደግሞ በዚህ አይነት የሚንከባከቡሽ እንደ ንግስናሽ ንግስት የሚያደርጉ ቤተሰብ ነው አላህ የወፈቀሽ እና አልሐምዱሊላህ እኔ ቆንጆ አሁንም አላህ ይጠብቅልሽ። ማሻአላህ አሚን አሚን ያ ረብ ልዓለሚን አላሁማ አሚን።
አለች እኔ ሁለተኛ ሚስት ሆኜ ነው የገባሁት። ምንም ቅር ሳይለኝ ነው የገባሁት። እንደውም አለች ከመጀመሪያ ሚስቱ ጋር የነበረውን ችግር ፈታሁላቸው እና እንደ አዲስ። አላሁ አክበር። አላህ እቺ ትልቅ ያለህ ባሪያ ናት። አላሁ አክበር። ሰው ያፋታል። እሷ ማሻአላህ። እሺ። እና እንደ አዲስ መርፌና ክር እንዲሆኑ አደረግኳቸው እና እኔም አሁን ከባሌ ጋር ሰላም ነኝ። እንደውም ከባልየው ይልቅ ከእሷ ጋር በጣም ፒስ ነን እና ቆንጆ ትዳር። ወላሂ ይህንን ነገር በጣም ወደዋለሁ እኔ ይህን ፓርት ወላሂ። ሁለተኛ ሚስት ጋር እንደዚህ ያለ ሪሌሽን ያማረ ሲሆን ወላሂ ኸይር ነው። ለልጆች ክፍተት አይፈጠርም። እኔ በተለይ የሚያሳስበኝ ልጆች ጋር ያለው ቻሌንጅ ከባድ ነው ማለት ይሄ ከእንትና ተወልዳ ይሄ እንትና ነው የሚባል ነገር ላይክ እንዴት ነው? እኔ አሁን አጎቶቼ ሶስት ሚስት አላቸው። 3 አጎቶች አሉ። 3ቱም ተመሳሳይ ናቸው ማለት ለሚያደርጉት ነገር ተመካክረው ነው የሚያደርጉት ሀቂቃ ማለት ነው። እና ሁሉም ሚስቶቻቸው የራሳቸው የስራ ድርሻ አላቸው። እና የመጀመሪያ ሚስት የተባለችው የመጀመሪያ ልጆቿን ስትድር እነዚህኞቹ መጥተው ነው ደግሰው የሚድሯቸው ከመስማማታቸው ከመሐባቸው የተነሳ ወላሂ። እና ልጆቻቸው የሚገርማችሁ ማለት ነው ይሄ ከየት ነው የተወለደው የት ነው ቤት እዛ ቤት ሄደ ይባባሉ እዛው ነው። አብረው ይበላሉ፣ አብረው ይጠጣሉ፣ አብረው እንጂ ያረጋሉ። በቃ ያንን ፓርት ይወደዋሉ። በቃ አላህ ከፈቀደ ማለት ነው ወላሂ። እና ይሄ ፓርት ደስ አይላችሁም? በአላህ በቃ ተዋዶ ለአላህ ብሎ ተዋፍቆ የሚኖር ሰው በቃ የሆነ እናቴ ማዘር ማለት ነው ወንድሞችን የሆነ ነገር እንዳያደርጓቸው ፈራለሁ ትላለች ማለት ነው። ከሴቶች መዋደድ የተነሳ እና እንደዚህ አይነት ሀት ደስ ይላል ወላሂ። ይኸውልሽ ነፍስን ማሸነፍ ስለሆነ አሁን ይቺ ሚስት ሁለተኛ አግብታ መጥታ በባልና በሚስት መካከል መርፌና ክር እንዲሆኑ ያደረገቻቸው ይሄ አንጀሊክ ነው። የመላእክቶች ስራ ነው የሰራችው። ምን አይነት የኢማን ከፍታ ከአላህ ምን አይነት ራህመት ደግሞ ባሏ እሷን የበለጠ ምን ያህል እንደሚወዳት ነው የምልሽ። ይሄ ኢማኗን ነው የሚያሳየው። ምን ያህል ትልቅ ሴት እንደሆነች ነው የሚያሳየው። የበለጠ በፍቅሯ እንዲነደፍ ነው የሚያደርገው ባልየው ራሱ ማለት ነው። እችም እዚህ ጋር ደግሞ ወደ ቅናት እንድችኩህት ለእኔ መልካም እህቴ ናት ብላ በቃ አላህ ራሱ በሙሀባ ይጠልፍላታል። ሱብሃነላህ። በቃ ይሄን ነው በምድር በዚህ ደረጃ ነው የእሷ ካዳሚ እሷ ለእነሱ በመግጠሙ አላህ ደግሞ እሷ እየቀረ ሀያቷን የእነሱ ወላህ ካዳሚ ነው የሚያረጋት። እና እኔ ምን የገጠመኝን ልንገራችሁ። እና መጀመሪያ እኔ በጣም ከብዶኝ ነበር የልጆቼ አባት ሁለተኛ ሚስት ምናምን ሲለኝ አይ በቃ አሁን እሷን ነው የሚወዳት ምናምን ብዬ ራሴ ላይ በዛ ሰልፍ ስቲም በራሴ መተማመን ስላልነበር በዛ ወቅት በጣም ነው ያለቀስኩት፣ በጣም ነው ያዘንኩት ማለት ነው። እና ኤኒዌይ እሱ ማድረግ ያለበትን አደረገ። የአላህ ህዝነት ሆኖ ሰምሃው ትዳሩ አልሆነላቸውም። እና ጭራሽ እሱ እኔን እየመጣ ማድነቅ ጀመረ። እኔ ግራ ገባኝ። ዋት አሁን እኔ እዛ ጋር ጥሎኝ እኔን ሊረሳኝ ነው ምናምን ስል ጭራሽ መጥቶ እኔን ያደንቃል። አሁን ምክንያቱም እዛ ጋር ያየው ነገር እኔን የበለጠ እንድፈካ አረገኝ። ኦኬ እኔ ጋር ያለውን ኳሊቲ እንዲወጣ አረገ ማለት አልኩና እኔ ደግሞ ቀጠልኩኝ በዛ። በቃ እኔ ደግሞ ነሸጥኩኝ ማለት ነው። እኔ ደግሞ ወገቤን ታጥቄ እንኳን በሰላም መጣህልኝ ብዬ ጎንበስ ቀና ብዬ መቀበል ብትን ብዬ መቀበል ጀመርኩ ማለት ነው። እና ባሌ ንፍስ አድርጌ ቀረው ማለት ነው። እና ግን ከዚህ በፊት ሌላ የሚያገባት አንድ እህት ደውላልኝ ነበረ፣ ታንዛኒያዊነት። እና ደውልልኝ አልኳት ኖ እንደውም ይሄ ከተለያየም በኋላ ነው። እና እስቲ የልጆችን እናት ላዋራ ስለአንተ ማንነት ከሆነ ሲሪየስ ትመስላለህ ምናምን አለችው ማለት ነው። ፎቶውን አይታ ከዛ እሺ ብሎ እኔ ጋር ስትደውል እናትዬ እኔ ሌክቸር ነው ያረኳት። አይ ይኸውልሽ ሀቂቃ እኔ እውነቱን ነው የነገርኳት። መልካም ሰው ነው አልኳት። ይሄን ግን ይሄ ደግሞ ድክመቱ ስለሆነ ይሄን ልትጠነቀቅ ይገባል ምናምን አልኳት ማለት ነው። ልጅቷ እናትዬ የራሷን ኒካ እቺ ሴት ታፈቅራለች መመፅ እኔ ተፋትቻለሁ አለችው። ኔቨር ስለ ልጆች አባት ብሞት አለች ቀብሬ ይቆማል እንጂ ስለ እሱ እንዲህ አልናገርም። እቺ ሴት ብታፈቅረህ እንጂ ስለ አንተ በዚህ ደረጃ የምትናገረው እውነት መመለስ አለብን። ሴትዮ እኔ አንቺን ነው ማግባት የምትፈልግ፣ ስለ እሷ ምን አገባሽ?
የኔ ደጋፊ ነው መሆን ያለብሽ። በፍጹም ትከራከረው ጀመረ። ኖ ኖ ኖ ኖ ኖ አሚና ማግባት አለብን። እቺ ሴት ጥሩ ሴት ናት፣ ምክንያቱም ስለአንተ መልካም ነው የምትናገረው። እና በቃ ሰልችቶት ይነግረኝ ጀመር። እኔ የእኔ ደጋፊ መሆን ሲገባት ጭራሽ ያንቺ ደጋፊ ሆነ።